HIV ኤድስን ሁለት መድኃኒት ብቻ በመውሰድ ማጥፋት ተቻለ። የዓለም የጤና ድርጅት ዶክተር ቴዎድሮስ አድሃኖም እንዳስታወቀው በየ6 ወሩ በሚወሰድ መድኃኒት በዓመት 2 ጊዜ ብቻ በመውሰድ መከላከል እንደሚቻልና በሽተኛው ላይ ያለውን ቫይረስን ማጥፋት ይሄ ሁለት አደገኛ የሆኑ የተሳሳቱ መልእክቶችን የያዘ መረጃ ነው። አንደኛ HIVን ማጥፋት የሚችል መድኃኒት ተገኘ የሚል መረጃ አሰራጭቷል። ሁለተኛው ችግር ደግሞ የዓለም ጤና ድርጅት እና ዶክተር ቴዎድሮስ አድሃኖምን እንደ ማጣቀሻ አድርጎ መጥቀሱ ነው። ስለዚህ ሁለቱም ነገሮች ስህተት ናቸው። የተወራው መድኃኒት የጸረ HIV መድኃኒት ነው። አሁን በሀገራችን ያለው HIV የሚያክም ለHIV ሕክምና የሚውል እንግዲህ የሚዋጥ መድኃኒት አለ። በሀገር አሜሪካ ግን ሳይንቲስቶች በመርፌ መልኩ የሚሰጥ በዓመት 2 ጊዜ ወይም በየ6 ወር የሚሰጥ የጸረ HIV ሕክምና መድኃኒት አግኝተዋል። ይህ ማለት የቱን ነው የሚተካው? አሁን ያለውን የጸረ HIV መድኃኒት የሚተካ ነው እንጂ HIVን ፈጽሞ የሚያጠፋ አይደለም። ስለዚህ ሁልጊዜም ሰዎች በየ6 ወሩ መወጋት ይኖርባቸዋል ማለት ነው። በየቀኑ የሚወስዱትን መድኃኒት በማስቀረት በ6 ወር 1 ጊዜ ብቻ ወይም ደግሞ በዓመት 2 ጊዜ ብቻ በመውሰድ HIV ሕክምናን መከታተል እንዲቻል ታስቦ የተሰራ ነው። ይህም በአሜሪካ እንግዲህ በስራ ላይ እየዋለ ያለ መድኃኒት ነው። ሀገራችን አለ ወይ? ይህ የለም። ሀገራችን ያለው እንግዲህ በየቀን የሚወሰድ የሚዋጥ መድኃኒት ነው ያለው። ይህም ያልሆነበት ምክንያት ደግሞ በቂ የሆነ የኢኮኖሚ አቅም ስለሌለን የሚዋጠው መድኃኒት በእርዳታ የሚገባ ስለሆነ ይህን መድኃኒት ወደ ሀገራችን ማምጣት አልተቻለም። እንግዲህ ወደፊት ተስፋ አለን ይመጣል። ከዚህ ጋር ተያይዞ አንድ የተነገረ ነገር አለ። እንግዲህ HIVን የሚከላከል መድኃኒት ነው ተብሎ ተገልጿል። ኦፍኮርስ HIVን መከላከል የሚችል ነው። ግን ይህን አዲስ የተገኘ ነገር ሆኖ ሳይሆን አሁንም በሀገራችን HIVን ለመከላከል የሚሰጡ መድኃኒቶች አሉ። ራሱ HIV መድኃኒቱ ማለት ነው። ልዩነቱ ምንድን ነው? በሌላው ሀገር የሚሰጥበት እና በእኛ ሀገር የሚሰጡበት ምክንያቶች ወይም ቅድመ ሁኔታዎች ይለያያሉ። ይህ ለምን ሆነ? እንዳልኳችሁ በእርዳታ ስለሚገባ ለሁሉም ይህን ማድረስ ስላልተቻለ ነው። ነገር ግን ማወቅ ስላለባችሁ ምንድን ነው የሚለውን ስንመለከት በሁለት አይነት መንገድ ይሰጣል። ፕሬፕ እና ፔፕ ይባላል። ፕሬፕ የሚባለው እንግዲህ ፕሪ ኤክስፖዠር ፕሮፊላክሲስ የሚባለው ቅድመ ተጋላጭነትን መሰረት ያደረገ መከላከል የሚሰራ መድኃኒት ሲሆን፣ ሁለተኛው ደግሞ ፔፕ የምንለው ፖስት ኤክስፖዠር ፕሮፊላክሲስ የሚባለው ነው። ይሄ ደግሞ ምንድነው? ከተጋላጭነት ወይም ደግሞ ድህረ ተጋላጭነት የሚሰጥ መድኃኒት ማለት ነው። በሀገራችን እንግዲህ ይሄ የሚሰጥባቸው የተወሰኑ ቅድመ ሁኔታዎች አሉ። ለማሳወቅ ያክል አንደኛ ጤና ባለሙያው ሆኖ እንግዲህ HIV ፖዚቲቭ የሆነ ሰው የተወጋበት ስለታማ ነገር ወይም መርፌ ቢወጋው ይህ የጸረ HIV ሕክምና መድኃኒት ለ1 ወር ወይም ደግሞ ለ28 ቀን በመውሰድ HIV እንዳይዘን መከላከል ያስችላል። ሁለተኛው የሚሰጥበት ምክንያት ቅድመ ሁኔታ በሀገራችን የተደፈረች ሴት ወይም የተደፈረ ወንድ ቢመጣ በHIV ፖዚቲቭ በሆነ ሰው ማለት ነው ወይም ደግሞ ውጤቱ ባልታወቀ ሰው ቢደፈር ለዛ የሚሆን መድኃኒት ይሰጣል ለ28 ቀን በ48 ሰዓት ውስጥ ማለት ነው። ተጋላጭ መሆናችሁ በ48 ሰዓት ውስጥ። ይሄ እንግዲህ ፖስት ኤክስፖዠር ምንለው ወይም ደግሞ ከተጋለጡ በኋላ የሚሰጠው በ48 ሰዓት ውስጥ የሚወሰደው መድኃኒት ነው። ቅድመ ተጋላጭነት ደግሞ የሚሰጥባቸው ሁለት ሁኔታዎች አሉ። ወይም ደግሞ ሰዎች ለHIV ሳይጋለጡ በፊት የሚወስዱት በቋሚነት ይህን መድኃኒት የሚወስዱበት ሁለት አግባቦች አሉ በሀገራችን። አንደኛ እንግዲህ በተለምዶ ሴተኛ አዳሪ የምንላቸው ሴቶች ለዚህ ተጋላጭ ስለሆኑ ለHIV በጣም ተጋላጭ ስለሆኑ ለእነኚህ ሰዎች መድኃኒቱ በነፃ እንዲሰጥ ይመከራል። ይህም እንግዲህ ሁልጊዜ የሚወሰድ ማለት ነው። HIVን ለመከላከል ሳይዛቸው በፊት ቀድመው ሁልጊዜ የሚወስዱት ይሆናል። ሌላኛው ደግሞ HIV ፖዚቲቭ የሆነ ፓርትነር ያላቸው ወይም ደግሞ HIV ፖዚቲቭ የሆነ የትዳር አጋር ያላቸው ሰዎች ደግሞ በተመሳሳይ መልኩ ሁልጊዜም ይህን መድኃኒት እንዲወስዱ ይሰጣቸዋል። ስለዚህ ለእነሱ ሲሰጥ ምንድነው HIVን የሚከላከል ሆኖ ነው የሚሰጠው ማለት ነው። ስለዚህ ይሄም የ6 ወሩ መድኃኒት ይህንን ተመሳሳይ አገልግሎት ይሰጣል። እንደ ፕሪ ኤክስፖዠር ብንወስደው ለ6 ወር ለምሳሌ 1 ጊዜ ወስደን 6 ወር ያክል HIVን ይከላከልናል ማለት ነው። በየ6 ወሩ የምንወስደው ከሆነ ደግሞ እንግዲህ በቋሚነት ይከላከልናል። ይሄም እስከ 98% ድረስ የፕሪቬንሽን አቅም ወይም የመከላከል አቅም እንዳለው ጥናቶች አረጋግጠዋል ማለት ነው።